ሰላም ውድና የተወደዳችሁ ውድ ሀገሬ ልጆች እንዴት አላችሁ? እኔ በጣም እጅግ ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት እግዚአብሔር ይጠብቃችሁ፣ በያለንበት እግዚአብሔር ይጠብቀን። ሁላችንም እግዚአብሔር አምላክ ከክፉ ሁሉ ይሰውረን። ሰላማችሁ ብዝት ይበል። እኔ በጣም እጅግ ሰላም ነኝ፣ እግዚአብሔር ይመስገን። እና አላቅም ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደምታበረታቱኝ አልጠራጠርም። እጅግ አድርጌ በጣም ነው የምወዳችሁ እና ዛሬ ወዴት እንደምወስዳችሁ አብረን የምናይ ይሆናል። አላቅም እንግዲህ ተወዱት ይሆን አላውቅም፣ ተወዱት ይሆን አትወዱት ይሆን አላውቅም። ከወደዳችሁት ኮሜንት ላይ እየጻፋችሁ አስተያየታችሁን እጅግ አድርጌ እቀበላለሁ። ምክንያቱም የእናንተ አስተያየት ለኔ ትምህርት ነውና እቀበላችኋለሁ። አበረታቱኝ። ከወደዳችሁት እያንዳንዱ አድርጌ እንትላለሁ። ባለፈ በእጅ ስራ የቡና ሱፍራ ነበር ይዤላችሁ የቀረባችሁት። በጣም ብዙዎች አበረታታችሁኛል። እጅግ አድርጌ በጣም ነው የማመሰግናችሁ። አሁንም የእናንተ ብርታት እፈልጋለሁ፣ እንዲታበረታቱኝ እፈልጋለሁ። አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በያላችሁበት እግዚአብሔር አምላክ ከክፉ ሁሉ ይጠብቀን። ስለዚህ እግዚአብሔር አምላክ አገራችን ኢትዮጵያን የሚጠብቃት ሰላማችን ይብዛ እና ዛሬ ይዤላችሁ የመጣሁት ሰፌድ ነው። ሰፌድ እየሰፋሁ ነው። ይሄው የሰፋሁትን ሰፌድ አይታችሁታል። እና ከኋላ ያው ውጭ ላይ ቁጭ ብዬ ነው እየሰራሁላችሁ ያለሁት፣ ለእናንተ ላሳያችሁ ብዬ ነው። ከወደዳችሁ ይሄ እንጀራ የምናስቀምጥበት ነው። ትልቅ ነው ይሄ እና ከወደዳችሁት ኮሜንት ላይ ጻፉልኝ። ቤት ስንቀመጥ በቃ ምክንያቱም ሴት ልጅ ብልሃተኛ ናትና ብዙ ነገር መስራት ትችላለች፣ መራመድ ትችላለች፣ ማሰብ ትችላለች፣ ብዙ ነገርን ማድረግ ስለምትችል ቤት ውስጥ ያለን እህቶች በቃ ስራ የለንም ብለን ተስፋ ከመቁረጥ ይልቅ ቤት ባለን ነገር አንዳንድ ነገር መስራት መለማመድ ያለብንና በጣም ቀላል ስራ ነውና እኔ ባለፈው እጅ ስራውን አሳይቻችኋለሁ። እናንተም አበረታታችሁኝ፣ በጣም አድርጌ ነው የማመሰግናችሁ። አሁንም የእናንተም እርዳታ ፈልጋለሁ፣ እንድታበረታቱኝ ነው የሚፈልገው። በጣም አድርጌ ነው እጅግ አድርጌ የምወዳችሁና ብዙ ስራዎችን ይዤላችሁ ቀርባለሁ፣ እያበረታታችሁ ተመጣችሁ ማለት ነው። እና ሀገራችንን እግዚአብሔር አምላክ ሰላም ያድርግልን እና በጣም በቃ የእጆችን ስራዎች ለእናንተ እያመጣው አሳያችኋለሁ። ከኋላ ያለውን ደግሞ አረንጓዴ ትወዱታላችሁ ብዬ ተስፋ አደርጋለሁ። ከአረንጓዴው ጀርባ ተቀምጬ ነው እና ይኸው ዛሬ ሰፌድ ይዤ መጥቻለሁ። አላውቅም በጣም ይሄ በቃ ትወዱታላችሁ ብዬ ነው ተስፋ የማደርገው እና እዚህ ጋር ግን ነው የምወዳችሁ። ወደ ወሎ አካባቢ በነገራችሁ ላይ ስፌት በጣም ነው የሚሰራው እና እኔ አሁን ልጅ እያለሁ ስፌት የምታውቁ ከሆነ የወሎ ልጆች ቁና፣ እንቅብ፣ አገልግል፣ ሰፌድ፣ ሌማት፣ ሞሰብ እየሰፋን ያደግነው እና በጣም ስፌት ላይ ወሎ ላይ እጅ ስራ ችግር የለም እና እግዚአብሔር ይመስገን ያው ጥበብን የሚሰጠው እግዚአብሔር ነውና ስለዚህ እንችላለን ብለን በቤት ውስጥ ያለን እህቶች መጠንከር አለብን፣ መበርታት አለብን፣ እንስራ፣ መስራት አለብን። ምክንያቱም ሴት ልጅ ትችላለች። ስለዚህ እየሰራን እና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እጅግ አድርጌው በጣም ወዳችኋለሁ።